የምሰጠው እኔ አንዴ ሆኖልኛል። ሁላችሁም ይሁንላችሁ። አሜን። የዛሬ ወር አካባቢ መጥቼ እድሜ ጤና ይስጥልኝ አባቴ። የዛሬ ወር አካባቢ መጥቼ ያለብሽን ችግር ስባል ያመኛል በየሶስት ወሩ የሐኪም ቤት ቀጠሮ አለብኝ ብዬ ተናገርኩኝ። የሐኪም ቤት ቀጠሮ ደግሞ የኤችአይቪ ህመምተኛ ነኝ። መድኃኒቶቼ እነዚህ ናቸው። ጠዋትና ማታ ነው የምወስደው። ለ5 ዓመት ወስጃለሁ። እንቅልፍ መተኛት አልችልም። ሰዓቱ እንዳያልፍብኝ ስል ያን ሰዓት እጠብቃለሁ። ዛሬ ግን በጊዜ 2 ሰዓት 1 ሰዓት ተኝቻለሁ። እግዚአብሔር የተመሰገነ። ጠዋት ማታ 2 ፍሬ ወስዳለሁ። ጠዋት 1 ፍሬ ወስዳለሁ ከአንደኛው ማለት ነው። ዛሬ ግን ወር ሆኖኛል። አስቀድሜ የተነገረኝለት አቆምኩት። ከዛ በፊት በእርግዝና ወቅት አቆሜው የ1 ወር ጊዜ ባለቤተሰቦች ጋር ሊያሉሽኝ ሲሄድ እንዴት አድርጌ ለዋል አልተመቸኝምና ሽንት ቤት ጨመርኩት። ህመሙን አውቀዋለሁ። ለ1 ወር የነበረውን ጊዜ ህመም ማለት ነው በማቋረጥ። አሁን ግን ይፈቀድ ቃሉን ሰምቼ ሁለቱ አቆም ራስ ምታት ምናምን የለም። ወሩ ስመረመር አንዱ መመርመሪያ ማሽናችን 2 ጊዜ ነው የሚያጣራው። ወይ አለ ያለውን ነገር ደግሞ አለ ይላል፣ ደግሞ አለ ያለውን ነገር የለም እዚህ ጋር ካለ እዛ ጋር የለም ነው የሚለው። ስለዚህ 2 ጊዜ ነው አንድ ማሽን ማይስ ስለኝ እግዚአብሔር ሆይ አንድ ቃል አውጥተሃል ለኔ። ስለዚህ ድጋሚ 2 ቃል የለም 30 ደቂቃ ተሰጥቶኝ ውጭ ላይ ቁጭ ብዬ አንድ ቃል ወጥቷል አይመለስም ድኛለሁ። የ6 ወር መድኃኒቴ የሚለው 6 እንደዚህ አይነት ነው የሚሰጠኝ። በየወሩ ይሄን ጨርሳለሁ፣ በየወሩ እንደዚህ ጨርሳለሁ። እግዚአብሔር ነፃ አውጥቶኛል። ሁላችሁም የመዳን ሁላችሁ መስራታችሁ በተቃናችሁ ክርስቶስ ሃሌሉያ። ማሽኑ አንዴ ነፃ ሆኗልና ሁለቴ የሚባል ነገር የለም ብዬ ወጣዋለች። ሃሌሉያ። ኢየሱስ ያድናል። ክብር ለኢየሱስ። ባለቤቴንም በዚሁ ምክንያት ነው ያጣሁት። ቀደም ብሎ ቢሆን ኖሮ ይሄን ቦታ ያወቅሁት ያድነው ነበር። በዚህ በ3 ዓመት እሱ ከሞተ በኋላ አዲስ ነገር በልጄ ላይ ያየሁኝ። እሱም ያየሁት እንደ ስኳር ቁልፍልፍ የሚያደርግ ነገር በ4 ዓመት አንድ ጊዜ አመመብኝ። ጌታ ወይ ምን ይሆን እኔ ስታድን እኔ ሁሉ ጨርሰኝ፣ አሁን ሌላ ነገር ደግሞ ልጄ ላይ ምን አምጥተህ ይሆን ብዬ አሁን ይዣት መጥቻለሁ። እዚህ ጌታለች ውጭ አይታችኋል። እኔ ጋር የለም ማለት ሐኪሙ እኔ ጋር ይዋ እኔ የለም ነፃ ነሽ። አይታችሁ 2 ተመርመራ 2 ጊዜ ሐኪሙ የለም። እንደዚህ ተኝታ ታማልኛ ከቤት ደርሼ ከመጣሁ በኋላ ተኝታ ብዙ የዚህ ቁልፍልፍ ብላ ከትራሷ ተነስታ ድፍቅ ብላ ሳደርጋት አባቷ ላይ ስኳር ነበረ። እኔ ምን አለ እንደዚህ ጨርሰኝ ልጄ ምን አጠፋች ብዬ ትንሽ ልጅ መጋቢ ሆና ነው የሚታየው። ፓስተር ሆና ነው የሚታየው። ልጅ ወይ ስኳር የለም። ልጅ ነፃ ነው። ለሰው የማይቻል እግዚአብሔር እኔ የሰማሁት ነው። ቢኒ ሰምቶ ነው 2 ጊዜ ተመርምሬ 2ቱንም ጊዜ ነፃ ነው ተብያለሁ። እዚህ ጌታ በጭንቅላቴ ቆሞ ብትባርከላችሁ